ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይሄን የመሰለ ቆንጆ ለቡና ቁርስ የሚሆን በአዋዜ ካገርኩት ዳቦ አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ይሄው በመጀመሪያ ለብ ያለ ውሃ አዘጋጅቻለሁ። እርሾዬን ጨምራለሁ። አንድ ከግማሽ የሚሆን ነው ሻይ ማንኪያ የጨመርኩት። ትንሽ ስኳር አንድ የሻይ ማንኪያ ጨምርና ብድግ እስከሚል ድረስ እርሾዬ ትንሽ ደቂቃ ጠብቀዋለሁ። ይሄው እርሾዬ እንደዚህ በደንብ ብሎ ብድግ ብሏል። አሁን የምናቦካበትን እቃ እናዘጋጅና ሊጣችንን እናቦካለን ማለት ነው። እዚህ ጋር እርሾዬን መጀመሪያ ገለብጣለሁ። ዱቄቴን ነፍቼ ያዘጋጀው ዱቄት አለ። እኔ ትንሽ አነስ ያለ ነው የምጋግረው። ሆሊቱንና ፍርኖን ዱቄቱን ቀላቀልኩት። አንድ ከግማሽ የሚሆን ነው ያደረኩት። እነዚህ ጋር ስኳር ትንሽዬ ስኳር ጨምሬያለሁ። እዚህ ጋር የዳቦ ቅመም፣ ዘይት፣ ጥቁር አዝሙድ ነው የጨመርኩት። እዚህ ጋር ጨው ነው የጨመርኩት። እንደሱ አድርጌ በደንብ አድርጌ ሽታ አድርጌ አቦካዋለሁ። ይሄው እንደዚህ አድርጌ ቆንጆ አድርጌ አቦካዋለሁ። እንዴት ልልት ብሏል እና ኩፍ እስከሚል እንጠብቀዋለን። ይሄው እንደዚህ በደንብ ኩፍ ብሏል። እቃ ቀይሬለት ነበረ። ያኛው ተለቅ ስላለብኝ እቺኛው ቀይሬው ነበረ እና እንደዚህ በደንብ ብሎ ብድግ ብሎልኛል። እንደዚህ ወደ ታች እንመልሰውና አየሩን እናስወጣውና እዚህ ንጹህ መክተፊያ ላይ እንደዚህ አድርጌ ዝርግት ታደርገዋለሁ። አዋዜውን ለመቀባት ማለት ነው። አዋዜ ሰርቼ ያዘጋጀሁት አዋዜ ነበረ። እሱን ነው የማረግበት። አዋዜ አሰራር ከፈለጋችሁ ታች አለላችሁ ማየት ትችላላችሁ። ከዚህ በፊት የሰራሁት አለ እና ቀላል ነው። እሱን በጣም የሚጣፍጥ ዳቦ ነው። በጣም አብሶ የሚያቃጥል ነገር የምትወዱ ከሆነ በጣም የሚጣፍጥና ቆንጆ የሆነ የዳቦ አሰራር ነው። ለቡና ቁርስ፣ ለቁርስም በቀላሉ በዚህ በጾም ሰዓት በቀላሉ ሰርተን የምንመገበው ነው። እዚህ ጋር አዋዜን እንደዚህ አዘጋጅቻለሁ። እኔ የሚያቃጥል ስፓይሲ ነገርም ስለምወድ ለዛ በዛ አድርገዋለሁ። እናንተ ቅጠን አድርጋችሁ በስሱም ማረግ ትችላላችሁ። የኔ አዋዜው ራሱ ወፈር ያለ ነውና እንደዚህ አድርጌ በደንብ አድርጌ እቀባዋለሁ። ሁሉንም አዳርሼ እዛ እንደዚህ እጠቀልለዋለሁ። ያው የቦካ ስለሆነ ከታች መክተፊያው ላይ ብዙ ነገር ስላልተጠቀምኩኝ ምንም ነገር የተጠቀምኩበት ነገር የለምና ለዛ ነው ትንሽ ያዝ ያደረገው። ዘይትም ስላልፈለኩኝ ዱቄትም አላረኩበትም እና የቦካ ሲሆን ትንሽ ያስቸግራል ለመላቀቅ። ግን ቢሆንም ያው እንደዚህ አድርጌ አላቅቄዋለሁ። በጣም ቆንጆ የሆነ አሰራር ነው። ከዛ መጋገሪያችን ላይ እንደዚህ አድርገን እናስቀምጣለን። ኮባ ካላችሁ ኮባ መጠቀም ትችላላችሁ። የፔፐሩ ከሌላችሁ ኮባም ካለ መጠቀም ትችላላችሁ። እቃችሁ ማይዝም ከሆነ እንደዚሁም መጋገር ይቻላል፣ ግዴታ አይደለም።
እኔ ብዙ ጊዜ እንደዚህ ስጋግር ስለሚይዝብኝ እንትኑ ዘይትም ብዙ መቀባት ስለማልፈልግ ስለሚይዝብኝ በቃ ለዛ ነው። እንደዚህ አድርጌ ደግሞ መሀል ለመሀል በደንብ አድርጌ ስንጥቅ አደርገዋለሁ። አዋዜው ወደ ላይ እንዲወጣ ማለት ያው ለእይታ እንዲያምር እንደሱ አድርገዋለሁ። እንደዚህ በደንብ አድርጌ ተናርገዋለሁ። እዚህ ጋር ያው ውሃ ነው የቀባሁት። ውሃና ትንሽ ስኳር አረኩና ከለሩን ትንሽ እንዲያሳምርልኝ ብዬ እሱን የቀባሁት። እዛ ኦቭኔን በሳት እያጋልኩ ነው። በ350 ነው ያጋልኩት። ትንሽ ደቂቃ ይሄንን ኩፍ እስከሚል እተዋለሁ። ይሄው እንደዚህ በደንብ ብሎ ወደ ላይ መጥቷል፣ ኩፍ ብሎልኛል። ያው ኦቭኔም እየጋለ ስለሆነ አሁን ወደ ኦቭናችን እንጨምራለን። እንደዚህ አያምርም? እንደ ሲታይ ራሱ በጣም ነው ደስ የሚለው። ኦቭኔ ውስጥ አሁን ጨምሬ ይኸው በስሎ ወጣልኝ። በጣም የሚጣፍጥ በጣም ቆንጆ የሆነ የአዋዜ ዳቦ ነው የሰራሁትና እንደምትወዱት ተስፋ አድርጋለሁ። ትንሽ ቀዝቀዝ ብሏልና እንደዚህ እንቆራርጠዋለን። በጣም ቆንጆ ነውና እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት። በጣም ነው የምትወዱት። ለቡና ቁርስም ለቁርስም የሚሆን ነው እና ሰርታችሁ ተመገቡላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮ ይሄንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ